እግዚአብሔር የሚቀበለው መስዋዕት ሆኖ ደስ አይልም። አልቲ ቤት ላይ ቸርች አዳምቀን የምንሄድ ሳይሆን እግዚአብሔር የሚቀበለው ሳክሪፋይስ፣ ቤቱን የሚሞላ ሳክሪፋይስ፣ ህይወትን ያስከፈለ ሳክሪፋይስ፣ ከዙፋኑ ብድግ የሚያደርግ ሳክሪፋይስ፣ እኔ ነው የምጠጣው የሚያስብል ሳክሪፋይስ፣ እግዚአብሔር እኔ ነኝ የምጠጣው፣ እኔ ነኝ የምወስደው፣ እግዚአብሔር የሚቀበለው ሳክሪፋይስ። የሚመቸንን ብቻ ከማድረግ ይወጥ የሚመቸንን ሰዓት ብቻ መርጠን የሚመቹንን መልእክቶች እየሰማን የሚመቹንን መዝሙሮች እየሰማን የሚመቹን ቸርቾች እያቀያየርን የሚመቸን ሰዓት እየመረጥ ሲመቸን ቤተክርስቲያን እየመጣ ሳይመቸን ካልጋችን ጋር እየተጣበቀ በጊዜውም መጨረሻ ላይ እግዚአብሔር የሚያከብረው ህይወት አይናፍቃችሁ? ይሄ የኔ ነው ሲል ጊዜ ያው እኛ ሁላችሁ ታውቃላችሁ። አንዳንድ ሰዎች አሉ የሚፈልጉትን ነገር ይፈልጉት እንጂ የፈለገ ዋጋ ከፍለው የሚያገኙ ሰዎች አሉ። የፈለጓትን ነገር ምንም ቢያከስራቸው፣ ምንም ቢያጠፋ፣ ምንም ገንዘብ ቢያከስር የፈለጓትን እፈልጋታለሁ ያሏትን ፈልገው የሚያገኙ ዋጋ ከፍለው የሚያገኙ ሰዎች አሉ። የሚፈልጉትን ያረጉታል፣ ይከፍላሉ፣ ተበድረውም ቢሆን ይከፍላሉ። ከፈለጓት ያገኟታል ዋጋ ከፍለው። አብዛኞቻችን ግን እንደዛ አይደለንም። አብዛኞቻችን ነገር ምንም ብንፈልግ ዋጋው ከበድ ካለ ረከስ ያለ እንፈልጋለን እንጂ እሱን አናረግም። ይሄ ኖርማል ነው። በሰው ኢኮኖሚ፣ በእግዚአብሔር ኢኮኖሚ ያሳያቸዋለሁ። በሰው ኢኮኖሚ ኖርማል ነው። አንድ ነገር ማግኘት ፈልጌው ከአቅሜ በላይ ከሆነ ከአቅሜ በላይ አልንጠራራም። ስመከር ያደግኩትም ከአቅሜ በላይ አትንጠራራ ነው። ከአቅሜ በላይ አትንጠራራ፣ ከአቅሜ በላይ አታስብ፣ ከአቅሜ በላይ አትለጥጥ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አያድ። ለሌላ ሊሆን ይችላል፣ ለአንተ አይሆንም። አቅምህን ወቅ ስለሆነ አቅሜን አውቃለሁ። and this is fine። እንደዛ ነው የምንኖረው። ልክ ነው፣ በጣም ጥሩ ነው። በሰው ኢኮኖሚ ልክ እንደዛ ነው። አቅማችን የፈቀደውን እናረጋለን። አቅማችን ከፈቀደ በላይ አናረግም። አቅማችን የፈቀደውን ያህል እንንጠራራለን። ከአቅማችን በላይ አናረግም። አቅማችን የሚፈቅደውን እናረጋለን እንጂ አቅማችንን እናስተካክላለን እንጂ ከአቅም በላይ አንለጠጥም። አንዳንድ ሰዎች ግን እንደዛ ናቸው። አንዳንድ ሰዎች ግን ከአቅማቸው በላይም ቢሆን አድርገው ያደርጉት። እኔ እነኚህን ሳስብ እነኚህን ሶስት የዳዊት ኃያላን ሳስብ ጌታ ኢየሱስን መከተል ምን ማለት እንደሆነ የሚያመላክቱ ሰዎች ናቸው። ኢንፋክት በብሉይ ኪዳን ያሉ ደቀ መዛሙርት ናቸው ማለት ይችላል። በብሉይ ኪዳን ሆነው ኢየሱስን መከተል ማለት ምን እንደሆነ ወንጌልን የሰበኩ ናቸው። ታሪካቸውን እሱን አሳያቸዋለሁ። ከአቅማቸው በላይ ከሚችሉት በላይ በሕይወታቸው ተወራርደው ሕይወታቸውን ለመክፈል ቆርጠው የንጉሳቸውን የልብ ትርታ ለማድረግ የጨከኑ እስከ ሕይወት መስዋዕትነት ድረስ ለመክፈል የጨከኑ ሶስቱ የዳዊት ኃያላን ታሪክ ባጭሩ ልነግራችሁ። 13 እስከ 17 ሁለተኛ ሳሙኤል ምዕራፍ 23። ዳዊት ያው ብዙውን ጊዜውን በጦርነት እንዳሳለፈ ታውቃላችሁ። በጣም በብዙ ጦርነት ነው ያሳለፈው። ተቀብቶ ግን ብዙ የተንከራተተ ሰው ነው። እግዚአብሔር ንጉሥ አድርጎ ቀብቶት ብዙ ተንከራቷል፣ ብዙ ለፍቷል። ሳኦል ብዙ አሳዶታል። ከዚያ በኋላ ደግሞ በቤተ መንግስቱም ትንሽ ከተደላደለ በኋላ ደግሞ ልጁ አቤሴሎም ደግሞ መከራ አብልቶታል። ሰው በጦርነት ነው የኖረው። እነኝን ጦርነቶች ከጨረሰ በኋላ ደግሞ በኢየሩሳሌም በዳዊት ከተማ በነበረበት ጊዜ ደግሞ የፍልስጤማውያን ሰራዊት ነው ደግሞ ያታገለው። ፍልስጤማውያን የወረሩበት ጊዜ ነው ይሄ ጊዜ። የጦርነት ጊዜ ነው ይሄ ጊዜ። የጦርነት ጊዜ ነው። ፍልስጤማውያን መተው የወረሩበት ጊዜ ነው። የወረሩበት ጊዜ ብቻ ሳይሆን እያሸነፉ ያሉበት ጊዜ ነበር። ፍልስጤም እያሸነፈ እስራኤል እየሸሸ የነበረበት ጊዜ ነው። የእስራኤል ሰራዊት እየሸሸ የነበረበት ጊዜ ነው። አንዳንድ ጊዜ በዱር በገደሉ በእርሻው መካከል ፍልስጤማውያንን ሲያገኙ ታላቅ ጀብዱ ይፈጽሙ ነበር አንዳንድ ኃያላን። እንደ ህዝብ ግን ፍልስጤም እያሸነፈ እስራኤል እየተሸነፈ የነበረበት ጊዜ ነው። ዳዊት ከዚህ የተነሳ ቤተ መንግስቱን ለቆ አዶላም ዋሻ የነበረበት ጊዜ። በዚያ ጊዜም ወደ አዶላም ዋሻ መጡ ሶስቱ ኃያላን። የፍልስጤምም ጭፍራ በራፋይም ሸለቆ ሰፍሮ ነበር። በዚያ ጊዜም ዳዊት በምሽጉ ውስጥ ነበረ። ተመልከቱ ቁጥር 14። የፍልስጤማውያንም ጭፍራ በዚያ ጊዜ በቤተልሔም ነበር። ቤተልሔም በቁጥጥር ስር ውላለች። ቤተልሔም አክቹዋሊ ጭፍራው መሽጎባታል። እዚያ መሽጎ የነበረባት ከተማው ሳይቀር ያደገባት ከተማ ሳይቀር የተያዘበት ጊዜ ነው። የሽንፈት ጊዜ ነው። ደስ የሚል ጊዜ አልነበረም። ግን ኃያላኑ ስቲል ከሱ ጋር ነበሩ። መሪዎቹ ስቲል ከሱ ጋር ነበሩ። ስለ ብዙዎቹ ተናግሯል። ስለ ሶስቱ ግን ልንገራችሁ። ብዙ መቶዎቹ አሉ፣ 30ዎቹም አሉ። ስለ ሶስቱ ግን ሳልነግራችሁ አላልፍኝ። የመሰጠት ህይወት ምልክቶች ናቸው ካልን ለንጉሱ ሐሳብ መሰጠት ማለት ምን ማለት? አንድ ሶስት ዋና ነገሮችን እነግራችኋለሁ ከዚህ ታሪክ። በእነኚህ ሶስት ኃያላን ውስጥ የተከሰቱ ግን እግዚአብሔርን ተሰጥቶ ስለመከተል የሚናገሩ ሶስት ዋና ሐሳቦችን አነሳላችኋለሁ። የተሰጡ ሰዎች ምልክቶች ናቸው። የተሸጡ ሰዎች ምልክቶች ናቸው። ጨርቄን ማቄን የማይሉ ሰዎች ምልክቶች ናቸው። ከአቅማቸው በላይ የሚንጠራሩ ሰዎች ምልክቶች ናቸው። እነኚህ የሲሪየስ ሰዎች ምልክቶች፣ እነኚህ የሚሊታንት ተከታዮች ምልክቶች ናቸው። ሶስት አንደኛ ጥሪያቸውን ተመልከቱ። የመሰጠት ህይወት ጥሪው ይሄን ይመስላል። የተሰጠ ጥሪ ዲቮትድ የሆነ ህይወት መጀመሪያ ወንድሞች እናቶቼ የተጠሩበት ምልክታቸው ጥማታቸው
የሚኖሩት የጌታቸውን የንጉሳቸውን የልብ ጥማት ማርካት። እነኚህ የተለዩ ወታደሮች ናቸው። ምን የተለየ አረጋቸው? እነኚህ የተሰጡ ሰዎች ናቸው። ምን የተሰጠ አረጋቸው? የልባቸውን ናፍቆት፣ የንጉሳቸውን የልብ መሻት፣ የንጉሳቸውን የልብ መሻት፣ የንጉሳቸውን የልብ ጥማት ለማድረግ ዲተርሚንድ ነበሩ። በመጀመሪያ ደረጃ ታሪካቸው የሚጀምረው የልቡን ጥማት ከማወቅ፣ የልቡን መሻት ከማወቅ። በዋሻ ውስጥ ሆኖ ዳዊት ቤተልሔምን ማዶ ሲያይ የጦር ሰራዊት መሽጎባታል፣ የጠላት ሰራዊት ይዟታል። ዋሻ ውስጥ ሆኖ የማይሆን የሚመስል ነገር አሰበ፣ ተመኘ። ቁጥር 15 በዋሻ ሆኖ ሲያይ ቤተልሔምን በበሩ አጠገብ ካለችው ከቤተልሔም ምንጭ ውሃ ማን ባጠጣኝ። ሊያዝ አይችልም። ይሄ የማይታዘዝ ትእዛዝ ነው። ይህ አይታዘዝም። በጦር ሰራዊት የተከበበች ከተማ ናት። ግን ተመኘ። ማን ባጠጣኝ ብሎ በልቡ ተመኘ። ከቤተልሔም ከዚያች መንደር ከበሩ አጠገብ ካለ ጉድጓድ ውሃ ማን ባጠጣኝ ውሃ ብሎ ጀስት ወይኩት ብሎ ሳይለው አይቀርም። ብሎታል እንጂ አላዘዘውም፣ አልታዘዘም። ትእዛዝ አልወጣም፣ ፖዝ አላረገውም፣ አላስገደዳቸውም፣ አላስጨነቃቸውም፣ አላዘዛቸውም። ይሄ ከትእዛዝ በላይ ነው። ይሄ ለቆረጡ ነው። ይሄ ለጨከኑ ነው። ይሄ የሚነገር አይደለም። ይሄ የሚታዘዝም አይደለም። እነኚህ ሰዎች ምን አረጉ? የዚህን ንጉሥ የንጉሳቸውን የልብ መሻት። ወታደር ተመልከቱ ወገኖቼ፣ ወታደር ትእዛዝ ተጠባባቂ ነው እንጂ መሻት ፈላጊ አይደለም። ጥንትም አሁንም ወታደር ማለት ቀጥ ብሎ ትእዛዝ ነው የሚጠብቀው። ኢንፋክት የወታደር አንዱ የመጀመሪያ ፕሪንሲፕል ትእዛዝ ማድረግ ነው። ሰራዊት ያለ ትእዛዝ አይወርም፣ ያለ ትእዛዝ አያደርግም፣ ያለ ትእዛዝ አይሄድም። የኖርማል ወታደር ኑሮ ይሄ ነው። ኖርማል ሆኖ ሰው መኖር ከፈለገ የኖርማል ወታደር ኑሮ የታዘዘውን ማድረግ ነው። ትእዛዝ ተጠባባቂ ነው። ሌላው ሰራዊት በሙሉ ትእዛዝ ተጠባባቂ። እነኚህ እኮ በጣም የሚያስገርሙ ናቸው። ተጠግተውት መሆን አለበት። እዚያው አዶላም ዋሻ ድረስ መጥተው እኮ ነው። አጠገቡ ቁጭ ሲሉ ምኞቱን አወቁ። ስለተጠጋጉ ምኞቱን አወቁ። ሌላው ሰራዊት አላወቀም። ሌላው ሰራዊት ትእዛዝ ተጠባባቂ ነው። እነኚህ የተጠጉ ሰዎች ናቸው። እግዚአብሔር የተጠጉ ሰዎች ያርጋቸው። እንደ ዮሐንስ ማለት ነው። በጣም የአንድን ንጉሥ የልብ መሻት ማወቅ እኮ መጠጋት ይጠይቃል። ትእዛዙን ሳይሆን የልቡን መሻት ማወቅ መጠጋት ይጠይቃል። አላዘዘም፣ አልተጫነም። ዲዛየር ነው ያደረገው። የልቡን ዲዛየር፣ የልቡን ናፍቆት ተጠግተው አወቁ። ከአዲስ ኪዳን ጋር ይሄ ይያዛል። ኦፍ ኮርስ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 እና 4 እንደዚህ ይላል። ጳውሎስ ለጢሞቴዎስ እንደ ኢየሱስ ክርስቶስ በጎ ምን፣ አሁን እኛ የዳዊት ወታደሮች ሳንሆን የማን እንደ ኢየሱስ ክርስቶስ በጎ ምን ወታደር ሆነ አብረኸኝ መከራ ተቀበል። የእነሱ ጥሪና የኛ ጥሪ አንድ ነው። ከዛስ ቁጥር 4 የሚዘምተው ሁሉ ሰራዊት ሁሉ ማለት ነው ለጦር ያስከተተውን ደስ ያሰኝ ዘንድ። ይሄ ነው ቃሉ። ዳር በሚገኝበት ንግድ ራሱን አያጠላልፍም። እንደ ሲቪሊያን አይኖርም፣ እንደ ተራ ሰው አይኖርም፣ ለራሱ ነገር አይኖርም። ለምን? ለጦር ያስከተተውን አዛዡን ትእዛዙን ይጠባበቅ ዘንድ፣ ትእዛዙን ያደርግ ዘንድ፣ የተነገረውን ያደርግ ዘንድ፣ እያገላበጠ ይጠቅስም ዘንድ ለጦር ያስከተተውን ጄኔራሉን ደስ ያሰኝ ዘንድ። እውነተኛ ዲቮሽን መገለጫው ምንድን ነው? የጌታን የልብ ትርታ ማወቅ፣ የእግዚአብሔርን የልብ ዲዛይር ማወቅ፣ ከሰርፌስ በላይ መሄድ፣ ከተለመደው መውጣት። አሁን እግዚአብሔር ምን አይነት ክርስቲያን፣ ምን አይነት ዲሳይፕል፣ ምን አይነት ህዝብ ነው የሚፈልገው? የልቡን ናፍቆት ሰርቭ ለማድረግ ከተጻፈ አልተጻፈ በላይ ጠጋም የልቡን ትርታ የሚያደርግ ምንድነው የተጠማው እግዚአብሔር ዚስ ታይም? ወንድሞቼ ይሄ እኮ ነው ክርስትና ማለት። ሁለተኛውን ላሳያችሁ። የተሰጠ ህይወት ዋጋ ለመክፈል የተሰናዳ ነው። የተሰጠ ህይወት ዋጋ ለመክፈል የጨከነ በሉ የጨከነ ዋጋ ለመክፈል ከባድ ዋጋ ለመክፈል የጨከነ ሁሉን ለመክፈል የጨከነ። በሌላ አገላለጽ የተሰጠ ህይወት አባካኝ ህይወት ግፍ ሁሉን ነገር ቆጣቢ አይደለም። አንድ ቀን ቸርች ከመጣው አይበቃውም አይደለም። ሁለት ባረግ ድርግፍ ኤቭሪቲንግ። ኧረ ተው እንዳቅምህ ቢባል የማይሰማ ነው። ኧረ ተው እንዳቅምህ፣ አቅምህ በላይ አትንጠራራ። የሚንጠራራ ልቡን ናፍቆት ማወቅ ብቻ ሳይሆን ለልቡን ናፍቆት የተሰጠ ሳክሪፊሻል። ወንድሞች እናቶች፣ ክርስትና ውትድርና ነው። ስን ቁጥር 16 ናፍቆቱን አወቁ። ከዛስ እኛ ብንሆን የምናደርገው ልንገራቸው። ከቤተልሔም ከምንጩ ቀድቶ ውሃ ማን ባጠጣኝ ሲል ንጉሱ ብንሰማ ሲያሳዝን አይቻልም ማለት it's an impossibility my friend, this is impossible። የተመኘው ነገር አንጎል የሚያዞር ነው። it's impossible። ጥሩ ምኞት ነው ግን እግዚአብሔር ማለት ነው ይፈልጋል። ከዚያ እናልፍ። እንደኔ አይነቶቹ ምናልባት ወርክሾፕ እንከፍት ነበር። ንጉሱ ውሃ ጠምቶታልና ውሃ መጥማት ማለት ምን ማለት ይሆን? እንደው ውሃ ነበር። ሉክ እነኚህ ሰዎች ያደረጉት ወንድሞች እናቶች ሸሙት። ቁጥር 16 ጨካኝ ተከታይ ማለት ዋጋ ለመክፈል የተሰናዳ ነው። አባካኝ ነው። ሶስቱም ኃያላን ከኢማጂን ሶስቱም ኃያላን ዳዊት እኮ አላወቀም። ባይዘው የፍልስጤማውያንን ሰራዊት ቀደው ሄዱ ይላል። ሰራዊቱ እስኪነሳ ጠብቀው ሳይሆን ጠፋ ብንሞትስ እንሞታ። ይሄ እኮ ጀግንነት ነው። የንጉሱን ጥማት ለማርካት መሞት ጀግንነት ነው። መሄጃ የለውም፣ ማለፊያ የለውም።
ንጉሱ ፈልጓላ፣ ረድተዋላ እግዚአብሔርን ፈቃድ። እነኚህ እኮ ያ ሁሉ ንግግር ያልጠበቁ ሰንጥቀው በመካከል በሰራዊት መሃል በሞት መካከል ለእግዚአብሔር ክብር፣ በሞት መካከል ለንጉሳቸው ክብር ጥማቱን ለማድ በሞት ሰንጥቀው ቀደው ሄዱ። በበሩም አጠገብ ካለችው ከቤተልሔም ምንጭ ውሃ ቀዱ። በጠላት መካከል ሰንጥቆ የሚጥል ሰራዊት እያለ ሄደው ይዘው ለዳዊት ምን አይነት ኃያላን ናቸው! ምን አይነት ኃያላን! የጌታቸውን ፈቃድ የሚያውቁ ብቻ ሳይሆን የጌታቸው ፈቃድ የጌታቸው ሐሳብ የሚያስከፍለውን ዋጋ ለመክፈል የተሰናዱ ዋጋ ከፋይ ትውልድ እንሆን ወንድሞች። የተመቻቸ ኮምፎርታብል ላይፍ፣ የተመቻቸ ኮምፎርታብል የሆነ እኛ አሁን የእግዚአብሔርን ፈቃድ የምናደርገው እስከተመቸን ድረስ። ደግሞ የእግዚአብሔር ፈቃድ ደስ ይላል ተብሎ ሰምተናል። ከየት እንደሰማን አላውቅም። ፍጹምና በጎ ደስ የሚያሰኝ የሚለውን ስላነበብን መሰለኝ። የእግዚአብሔር ፈቃድ አንዳንድ ጊዜ ደስ ያሰኛል። መስቀል ደስ ያሰኛል። ቶርቸር ደስ ያሰኛል። አንዳንድ ጊዜ አይደል። ስለዚህ አሁን ሰው ደስ ያለውን ነው የሚያደርገው። ስጸልይበት ደስ አለኝ የጌታ ፈቃድ ነው ይላል። ስጸልይበት ደስ አላለኝ። የጌታ ፈቃድ መለኪያ የኛ ደስታ ነው። የጌታ ፈቃድ መለኪያ የጌታ ደስታ ነው። ስንት እኮ እግዚአብሔር ተናግሮ ምን አይነት ትውልድ ነው እግዚአብሔር እየፈለገ? ጨካኝ እንጥቀው ሄዱ። ለዳዊት አመጡለት። ሁሉን ለመተው የጨከኑ፣ ነፍሳቸውን ለመተው የጨከኑ፣ በነፍሳቸው የተወራረዱ፣ የንጉሳቸውን ዲዛይር የንጉሳቸውን ጥማት ሞተውም ለማምጣት የጨከኑ፣ በጠላት ሰራዊት መካከል ያለፉ፣ ካልኩሌሽን የማይሰሩ፣ በካልኩሌሽን የማይመሩ፣ ከአቅማቸው በላይ የሚንጠራሩ፣ ከአቅማቸው በላይ የሚያዩ፣ አቅም መዝነው የማይሰማሩ፣ የማይመቻቸውንም ለማድረግ የጨከኑ። አለቀ። ሐዋርያት ሥራ ምዕራፍ 20 ላይ ሌላ ማይቲ ማን አለ? ኃያል፣ የኢየሱስ ኃያል ጳውሎስ ይባላል ስሙ። ወደ ኢየሩሳሌም እየሄደ በቃ መከራ አበሉት ወገኖች። አትውጣ፣ ወደ ኢየሩሳሌም አትውጣ፣ እስር ይጠብቀሃል። ምክንያቱም አጋቦስም ትንቢት ተናገረ። የዚህ መታጠቂያ ባለቤት ሰውዬ እንደዚህ ታስሮ አየው አለ። ወገኖች ግን ሚስ ኢንተርፕሪት አደረጉት። ይሄ ማለት አትሂድ እና ለመኑት። አትሂድ ጳውሎስ፣ አትውጣ ወደ ኢየሩሳሌም፣ እስር ይጠብቀሃል። ተመልከቱ ያለውን ምዕራፍ 20 ቁጥር 24 ሐዋርያት ሥራ። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራ። ስር ብቻ ሳይሆን ሞት እንደሚጠብቀኝ እግዚአብሔር ተናግሮ ስለሆነስ ነፍስ የጌታን ትእዛዝ ከመጠበቅ የጌታን ዲዛይር ከማድረግ አንጻር ነፍሴን ሳያት እንደ ከንቱ እንደማትረባ ነገር እቆጥራ። ዋጋ መክፈል ወገኖቼ፣ ይሄ እኮ ነው ዲሳይፕልስ። የሆነ ጊዜ ላይ እኮ ሰው ሊታዘባችሁ ያስፈልጋል። የሆነ ጊዜ ላይ እኮ ሰው የሚታዘበው አክሽን እኮ ያስፈልጋል። ሰው ታዝቧችሁ ያውቃል? ኧረ ነገር በዛ ካልሆነ እኮ ቢያንስ በሕይወታችሁ አንድ ጊዜ መሆን አለበት። ኧረ ነገር በዛ። ማቴዎስ 26 ላይ ያለችው ሴት አሁን አታስገርማችሁ? የአንድ ዓመት ደሞዝ የሚፈጅ ሽቶ ነው አምጥታ ያፈሰሰችው። 1 year። ያንን ሽቶ ለማግኘት 1 ዓመት መስራት አለበት። ሽቶ ቅባት 1 year። አልባስጥሮሱ የሰበረችው 1 ዓመት መስራት አለባት እንደገና እሱን ለማግኘት። ከፍታው አረሰረሰችው ማለት ነው። ቤቱ ተሞላ። ታዛቢው ሰው ትዝ ይላችኋል ያለው። ያ ነገር ግን ምናምን ያለው ማለት አባከን አይደለም። እንደዛ ነው። ልኩ ማለት ማባከን አይደለም። እኛ እኮ ለዓለም እናባከናለን፣ ለኢየሱስ እንቆጥባለን። እኔ እኮ ማለት የተምታታበት ትውልድ እንደሆነ ነው። ሁለቴም አናስብም። ዓለም ስናፈስላት ጉልበታችንን ስትባል ሁለቴም አናስብም። አሁን ዛሬ ስንለቅ እኮ ነው ያለው። ለምቾት፣ ለድሎ ኑሮ፣ ለዚህች ዓለም፣ ለኃጢአት፣ ለርኩሰት። when comes to church, when comes to ኢየሱስ ቁጠባ፣ ሂሳብ፣ ስልት ከሞት ድረስ የታመንከውን የሕይወትን አክሊል ይሰጣል። በትርፍ ያልኖሩ፣ በትርፍ ያልተንቀሳቀሱ፣ ትርፍ ሰዓታችን፣ ትርፍ ገንዘባችን፣ ትርፍ ሕይወታችን፣ ትርፍ ምቾታችን እየሰጠን እስከ መቼ እንኖራለን? ብድግ የሚል ሳክሪፊሻል የሆነ ሰራዊት እግዚአብሔር ያርጋችሁ። ይጠራችኋል። እግዚአብሔር ይጠራል። ይሄንን ትውልድ ይጠራል። ኖርማል አይደለም። ሶስተኛ የሚያስደስተኝ ልንገራችሁ ከነኚህ ሰዎች ህይወት። ሶስተኛው ዘ ጉድ ኒውስ የምነግራችሁ ቅድሙ ጉድ ኒውስ ነው፣ ግን ዘ ጉድ ኒውስ የነኚህ ሰዎች ህይወት ልዩ የሚያደርገው እግዚአብሔር አክብሮ የተቀበለው ህይወት መሆኑ ነው። እግዚአብሔር አክብሮ ለሰው ሳያስነካ የተቀበለው ህይወት መሆኑ ምን ማለት? የተሰጠ ህይወትን ሳክሪፊሻል ህይወት እግዚአብሔር ያከብራል። እግዚአብሔር ይቀበላል። እግዚአብሔር አይንቅም። እንደዚህ ያለውን መስዋዕት አያልፍም። እግዚአብሔር የሆነውን ተመልከቱ። ማን ባመጣልኝ ከቤተልሔም ምንጭ ውሃ ቀድቶ ሲል ንጉሥ ዳዊት ጠረጴዛው ላይ ቆራጦች ናቸው አየውና፣ ተመልከቱ ምላሹ። ጠረጥር ዳዊት አወቀውም አላወቀውም፣ ዳዊት ገባውም አልገባውም፣ እግዚአብሔር እንዳጣጣት ያለው ይመስለኛል። እቺ የኔ ናት ያለው ይመስለኛል። ይሄ የኔ ነው። እግዚአብሔር he must be so proud። ተመልከቱ የሆነው ቁጥር 16 ሦስቱም ኃያላን የፍልስጤማውያንን ሰራዊት ቀደው ሄዱ፣ በበሩም አጠገብ ካለችው ከቤተልሔም ምንጭ ውሃ ቀዱ፣ ይዘውም ለዳዊት አመጡለት። እርሱ ግን ሊጠጣ አልወደደም። ተመልከቱ ጀስቲፊኬሽኑ። ነገር ግን ለእግዚአብሔር አፈሰሰው ይላል። ማንበብ አለባችሁ። ነገር ግን ለእግዚአብሔር አፍስሶ እንደ ኦፈሪንግ ማለት እንደ መስዋዕት ነው። ይሄ የኔ አይደለም ማለት አፈሰሰው ብቻ አይደለም። ባይዘው አልጠጣም ብሎ አይደለም ያፈሰሰው። አንዳንድ ሰው እንደዛ ይመስላል። ዳዊት መጥቶለት ነበር አልጠጣም። ኖ ሰዋው። በእግዚአብሔር ፊት አፈሰሰው ማለት ሰዋው። he just said no ይሄን መቀበለው ነው አይደለም። በእግዚአብሔር መስዋዕት አድርጎ ነው ያቀረበው። it was a sacrifice። በእግዚአብሔር ፊት አፍስሶ አቤቱ ይህን አደርግ ዘንድ ከኔ ይራቅ፣ በነፍሳቸው ደፍረው የሄዱ ሰዎች ደም አይደለም ወይ? ይሄ ውሃ ሳይሆን ደም ነው።
ብሎ ይጠጣ ዘንድ አልወደደም። ሦስቱ ኃያላን ያደረጉት እግዚአብሔር ሪስክ የሚወስዱ ሰዎችን መስዋዕትነት ይቀበላል። እግዚአብሔር የሚያከብረው ህይወት ማለት ይሄ። እግዚአብሔር ለሰው የማያደርገው ህይወት ይሄ ነው። ለሰው ብለው ነው ያደረጉት፣ ግን ለሰው አልሆነም። መጨረሻ ላይ ለእግዚአብሔር ሆነ። እግዚአብሔር መስዋዕትህን ይቀበልህ የሚለው ሁሉ ጊዜ ቡራኪያስ መስዋዕትህን ይቀበልህ። እግዚአብሔር የሚቀበለው መስዋዕት አለ፣ እግዚአብሔር የማይቀበለው መስዋዕት አለ። እግዚአብሔር የማይቀበለው መስዋዕት ከልብ ያልሆነ መስዋዕት ነው። እግዚአብሔር የማይቀበለው መስዋዕት ኮስትሊ ያልሆነ መስዋዕት ነው። እግዚአብሔር ግን የሚቀበለው መስዋዕት ዋጋ የተከፈለበትን መስዋዕት ግን እግዚአብሔር ይቀበላል። እግዚአብሔር ተቀበለው፣ እግዚአብሔር ወሰደው፣ ለእግዚአብሔር ፈሰሰ። ሪስክ የሚወስዱትን እግዚአብሔር ይቀበላል። ሪስክ የሚወስዱትን እግዚአብሔር ይወዳል። ሪስክ የሚወስዱ ሰዎች ዋጋቸው ከእግዚአብሔር ዘንድ ነው፣ የሚቀበለውም እግዚአብሔር። ሰው ምን እያልኳችሁ ነው ወንድሞች እናቶች? በወታደር ቋንቋ ጌታ ኢየሱስን ስትከተሉ፣ ጌታ ኢየሱስን ስንከተል ተራ ወታደር ነው፣ ብዛት ተጠባባቂ ብቻ ነው፣ ሰርፌስ ሰዎች ብቻ ነው። የጌታቸውን የልብ ናፍቆት የሚያደርጉ ሰዎች እግዚአብሔር ያርጋቸው። የጌታን ፈቃድ ልቡን ፈቅ ለማድረግ የጨክ ሪስክ የሚወስድ ሰው ሲያገኝ እግዚአብሔር መስዋዕቱን ከምቾት ቀጠና እንውጣ፣ የተመቸንን ብቻ ከማድረግ እንውጣ። የሚመቸንን ብቻ ከማድረግ የሚመቸንን ሰዓት ብቻ መርጠን የሚመቹንን መልእክቶች እየሰማን የሚመቹንን መዝሙሮች እየሰማን የሚመቹን ቸርቾች እያቀያየርን የሚመቸን ሰዓት እየመረጥን ሲመቸን ቤተክርስቲያን እየመጣን ሳይመቸን ካልጋችን ጋር እየተጣበቅን በጊዜውም መጨረሻ ላይ እግዚአብሔር የሚያከብረው ህይወት አይናፍቃችሁ? ይሄ የኔ ነው ሲል እስጢፋኖስን እኮ አለው። ይህ ማይ ብድግ አለ ኢየሱስ መሬት ላይ እየተወገረ እስጢፋኖስ ብድግ አለ። ሰማይ እኔ ነው የምቀበለው ሄዶ ሳይሆን እስጢፋኖስ ተቀብሎት ነው። ሄዶ ብቻ እኛውን እርግጠኛም አይደለንም፣ ግን ሄዶ ነገር ተቀብሎት በድግ ብሎ ሰማይ አጨብጭቦለት። እግዚአብሔር የሚቀበለው መስዋዕት ብትሆኑ ደስ አይላችሁ? አልቲሜትሊ ቸርች አዳምቀን የምንሄድ ሳይሆን እግዚአብሔር የሚቀበለው ሳክሪፋይስ፣ ቤቱን የሚሞላ ሳክሪፋይስ፣ ህይወትን ያስከፈለ ሳክሪፋይስ፣ ከዙፋኑ ብድግ የሚያደርግ ሳክሪፋይስ፣ እኔ ነው የምጠጣው የሚያስብል ሳክሪፋይስ፣ እግዚአብሔር እኔ ነኝ የምጠጣው፣ እኔ ነኝ የምወስደው፣ እግዚአብሔር የሚቀበለው ሳክሪፋይስ። ሰው ዓለምን ሁሉ አትርፎ ይሄን ቢያጎድል ከንቱ ነው። ዓለምን ሁሉ ተሰጥቷችሁ ይሄን ብታጎድል ለእርሱ ዓላማ፣ ለእርሱ መሻት፣ ለእርሱ ናፍቆት ኖሮ እግዚአብሔር የሚቀበለው ህይወትን ኖሮ ማለፍ ያርግላችሁ እግዚአብሔር።